ተመልሰናል። ዛሬም በነቢ ሙሳና ኸድር መሃል ያለው ቁርኝነት እንዴት እንቆቅልሹ እንደሚፈታ ኡስታዝ ያስተካክሉልናል። እኛም ልባችን ያንጠለጠለን ነገር የኸድር ድርጊቶች ልባችን የነኩን ነገር ያብራሩልናል። ኸድር ያደረገው ነገር ተሰምቶናል። እኔም ተሰምቶኛል። ለምን እንደዚህ እንዳደረጉ ደግሞ የሆነ ምክንያት አላቸው። ምክንያቱን አብረን እናዳምጥ ኢንሻአላህ። ባለፈው ስለ ነቢዩላህ ሙሳና ኸድር የፍጻሜ ጉዞ ስንተርክ ነበር። ነቢዩላህ ኸድር አለይሂ ሰላም ሙሳ አለይሂ ሰላም ቃል በገባው መሰረት ቃለ ሃዛ ፊራቁ በይኒ ወበይኒክ፣ ይህ እኔና አንተ የመለያያ ጊዜ ደረሰ ብለው ነበር ያቆምነው። ከርሱ እንቀጥላለን። በሶስቱ ጉዟቸው ላይ አብረን የተከታተልናቸው እንቆቅልሾች ሲፈቱ እንመለከታለን። ወደ መነሻችን ስንመልስ ነቢዩላህ ሙሳ አለይሂ ሰላም ኸድርን ለመገናኘት ረጅም ጉዞ አድርገዋል። ኸድርም ጋር ተገናኙ። የባህሮቹ መገናኛ ቦታ ላይ ሊከተሏቸው ዕውቀትን ሊፈልጉም እንደሚከጅሉ ነገሯቸው። ሰይድና ኸድር ኢነከ ለን ተስተጢዐ መዕየ ሰብራ፣ አንተ ከኔ ጋር ታግሰህ መቀጠል አችልም እንዳሏቸው ተመልክተናል። ጉዞ አደረጉ። ሶስቱም ጉዟቸው ላይ ሰይድና ሙሳ አለይሂ ሰላም ግራ መጋባት ገጥሟቸው ነበር። ሐታ ኢዛ ለቂያ ጉላመን ፈቀተለ፣ ሕፃን አገኙ። ሰይድና ኸድር ገደሉት። የነቢዩላህ ሙሳን የተፈታተነ ክስተት ነበር። ሐታ ኢዛ ረኪባ ፊ ሰፊነቲ ኸረቀሃ፣ መርከቧ ላይ ወጡ በሷት። ይሄም አስደንጋጭ ጉዳይ ነበር። እንደገና ወደ ከተማይቱ ገቡ። ለነዛ ማህበረሰብ ለዛ ንፉግ ማህበረሰብ የፈረሰውን ግድግዳ ገነቡለት። ሰይድና ሙሳ ትግስት ያሳጣ ክስተቶችን ተመለከቱ። እኛም አብረን ትግስት ያጣንባቸው ነጥቦች ነበሩ። እስኪ ዛሬ ትንታኔውን ሰይድና ኸድር ይነግሩናል። አብረን እንከታተላቸው። አሁን ሊያብራሯቸው ነው። የመርከቡን መበሳት፣ የልጁን መገደል፣ የግድግዳው እንደ አዲስ መገንባት በትንታኔ ሊያቀርቡላቸው ነው። አብረን እንመልከታቸው። ሁላችንም ግራ በመጋባት ስንከታተለው ነበር። ለምን መርከቧ ተበሳች? ሕፃኑስ ምን ባጠፋ ተገደለ? ግድግዳውንስ እንዴት ለዛ ንፉግ ማህበረሰብ ገነቡለት? የሚለው የሁላችን ጥያቄ ነው። ሰዩነቢኡና ቢተእዊሊህ ማ ለም ነስተጢዕ ነሕኑ ከዛሊከ ሰብረን። ሙሳ ብቻ ሳይሆኑ እኛ ራሳችን ትግስት ያጣንበትን ትንታኔ ሰይድና ኸድር ይነግሩናል። አብረን እንከታተላቸው። ከመጀመሪያው ጀመሩ። አመሰፊነቱ፣ መርከቧማ ያቺ የበሰዋት መርከብማ ፈካነት ሊመሳኪን፣ አካባቢው ላይ ለሚኖሩ ምስኪኖች የነሱ ንብረት ናት። ብቸኛ የመተዳደሪያ ንብረታቸው ናቸው። ወካነ ወራአሁም መሊኩን፣ ከነሱ ደግሞ ወደፊት የሚቅጣጩበት አገር ወራአሁም ያዕኒ አማመሁም መሊክ፣ አንድ ንጉሥ አለ። የእኹዙ ኩለ ሰፊነትን ሳሊሐትን ገስበን፣ መርከቦችን ይመለከታል። ይህ ንጉሥ ለጦሩ እያካተተው ነው። ለሚያደራጀው ጦር መርከቦቹ ሲያልፉ ጥሩ ካገኘ ገስበን በግዴታ ቀምቶ ይወስድባቸዋል። ሰይድና ኸድር ለወደፊት ከፊት ለፊታቸው መርከባቸው ሊቀማ የሚፈልግ ንጉሥ እንዳለ አላህ አሳወቃቸው። ስለዚህ ምን አደረጉ? እንዳይወስዳት አይብ ፈጠሩባት። ፈአረድቱ አን አዒበሃ፣ ነውር አወጣውባት። ልክ ንጉሡ ሲያት ይች እንኳን ለሰራዊት አትሆንም ብሎ እንዲተውላቸው ታስቦ ፈአረድቱ አን አዒበሃ፣ አይብ አወጣውላት። ለምን? እንዳይወሰድባቸው። ይሄ ነው አንደኛው እንቆቅልሽ። እነዛ በነፃ ያሳፈረን ምስኪን ማህበረሰብ መርከብ ቀደዱባቸው፣ በሱባቸው። ለምን? ትርጉሙ ይሄ ነው። እንቆቅልሹ እንዲህ ነው የሚፈታው። ብጅታው እንዲህ ነው የሚገፈፈው። ዓላማው ምንድነው? ንብረታቸው እንዳይወረስ ታስቦ። ሱብሃንአላህ። ታዲያ ኸድር ምን አሉ? ይሄን ተንትነው ከተናገሩ በኋላ ያ ሙሳ አፈዐልቱ ኸይረን አም ሸረን፣ ይሄ ድርጊቴ ታዲያ መጥፎ ነው ወይስ ጥሩ ነው? ብተወው ንጉሥ ይወስድባቸዋል። እነዚህ ምስኪኖች የሚበሉት አጥተው በረሃብ ይታረዛሉ።
ትንሽ ግል ዞረው ሊጠግኑት በሚችሉት መልኩ ነውር ባወጣለት ጠግነው ከንጉሱ ካለፉ በኋላ ይጠቀሙበታል። መልካም ሰራ ወይስ መጥፎ አሏቸው። ሰይድና ሙሳ በደንብ አዳመጡ። እንግዲህ እያንዳንዱ ሙስሊህ የተሐድሶ መሪ የማህበረሰቡ መርከብ እንዳይወሰድ የኡማው የዲን መርከብ እንዳይሰጥ የኡማው ንብረት በአምባገነን እንዳይወረስ ሶሉሽን ማምጣት መቻል አለበት። ይህ ትልቅ ከምንማረው ትምህርት አንዱ ነው። ዝም ብሎ ተራ ሐሳብ ሳይሆን ዲሲፕሊን ቲንኪንግ የሚሉት በደም ጥልቅ አስበን የኡማውን የአቂዳ መርከብ እንዳይወስዱት እንዴት መታደግ አለብን። አንድ ሙስሊህ የተሐድሶ መሪ የኡማውን ፕሮብለም ቀድሞ ተመልክቶ ሶሉሽን ያዘጋጅ። ኸዲር ለሙሳ ምን አሉት? አፈዐልቱ ኸይረን አም ሸረን ያ ሙሳ፣ ጥሩ ሰራው ወይስ መጥፎ ንገረኛል። ሙሳ ትክክል እንደሰሩ አጸደቁላቸው። ወደ ሁለተኛው እንቆቅልሽ ተመለሱ። فأما الغلام ወጣቱ ልጅማ فكان أبواه مؤمنين ወላጆቹ ደጋግ ሙእሚኖች ነበሩ። فخشينا أن يرهقهما طغيانا وكفرا ልጁ ደግሞ ውስጡ ኩፍር የተጻፈበት ነው። ለወደፊት ቢያድግ ኩፍርና ጥመት እንጂ ወደ ምንም ሊሄድ እንደማይችል አላህ ያውቃል። ወላጆቹ ደግሞ ሙእሚነይን ደግ የአላህ ሙእሚኖች ነበሩ። فخشينا أن يرهقهما በሱ ፍቅር ተጎተው طغيانا وكفرا ወደ ጥመት እንዳይሄዱ አላህ ፈለገ። فأردنا أن يبدلهما ربهما خيرا منه زكاة وأقرب رحمة እኛም አላህ ከርሱ የተሻለ خيرا منه زكاة በጽዳት በንጹህነት ከሱ የተሻለ وأقرب رحمة ለነሱም ከዛኛው የተሻለ አዛኝ ልጅ አላህ ይተካላቸዋል ስንል ከጀልነ። ልጁን መግደል የግድ ነበር አሉ ሰይድና ኸዲር ለሙሳ። ብተወው በሱ ፍቅር ተነድተው ወላጅ ወደ ኩፍር ወደ ጥመት ይሄዳሉ። እርሱን ግን ብገለው አንድ እነሱን ከኩፍር እንዲድኑ ታስቦ ነው። ሁለት ከርሱ የተሻለ ሌላ ልጅ አላህ ሊተካላቸው አስበዋል። አፈዐልቱ ኸይረን አም ሸረን ያ ሙሳ፣ የሰራሁት ስራ መልካም ነው ወይስ መጥፎ ነው? ያደረግኩት ድርጊት ጥሩ ነው ወይስ መጥፎ ነው? ሙሳ መዘኑ። ሰይድና ኸድር እርምጃቸው ትክክል እንደሆነ ተረዱ። ሶስተኛው እንቆቅልሽ ደግሞ እንዲፈታላቸው ፈለጉ። ሶስተኛው ግራም ያጋባ ነው። የመጀመሪያው እነዛ ምስኪኖች ያለ ክፍያ ጭነዋቸው መርከቧን በሷት። እነዚህ ማህበረሰብ ደግሞ استطعم اهلها فابوا ان يضيفوهما አስተናግዱም ብለው እርቧቸው ምግብ ይፈልጉ ሊያስተናግድ ፈቃደኛ አይደለም ማህበረሰቡ። ንፉግ ማህበረሰብ ነው። ለነሱ ግን ግድግዳ የፈረሰ ቤት ገነቡላቸው። የዚህስ ሚስጥር ምንድነው? እነዛ በነፃ ያሳፈሩ መርከባቸው ተበሳ፣ እነዚህ አልመግብም ያሉ ግድግዳቸው ተገነባ። ወአማ الجدار አሉ ሰይድና ኸድር ሲያብራሩ ያ የግድግዳው ጉዳይማ فكان لغلامين يتيمين في المدينة ከተማ ውስጥ የሚገኙ የሁለት ወጣት ወላጅ አልባ የቲም ወጣቶች ንብረት ነው። وكان تحته كنز لهما ከግድግዳው ስር ድል ባለ አባታቸው ትቶት ሄደ። وكان أبوهما صالحا አባታቸው ደግሞ ደግ ሰው ነበር። ስሞት ይሄን ብር እዚሁ ትቸው በህድ ቁም ሳጥን ይሄን ፉግ ማህበረሰብ ይወስድባቸዋል ብሎ እስኪያድጉ ድረስ ቀብሮላቸው ሄዶ ነበር። ግድግዳው ቢወድቅ ከንዙ ይጋለጣል። ያ ንፉግ ማህበረሰብ እንዳለ ይዘርፋቸዋል። فأراد ربك أن يبلغ أشدهما ويستخرج كنزهما ጌታህም ሻ ፈቀደ እነዚህ ሁለት የቲሞች እንዲያድጉ ካደጉም በኋላ ያን ያባታቸውን ውርስ ድል ባውጥተው እንዲጠቀሙ ጌታ ሻ ለዛን ያቆምኩት አሏቸው። አፈዐልቱ ኸይረን አም ሸረን ያ ሙሳ፣ መልካም ሰራው ወይስ መጥፎ? እስኪ አንተ ሙሳ ንገረኝ። መልሳቸው የሙሳ ምን ይሆናል? ነዓም ፈዐልተ ኸይረን፣ ትክክል ነው የሰራው። እምቢ ብትል ባይሰሩት ያን ግድግዳ ባያቆሙት ያ ማህበረሰብ ያን ንብረት አውጥቶ ሊወስደው ነው። ሙሳ ምን አሉ? ትክክል ሰርተሃል። ከዛ ሰይድና ኸዲር ምን አሉ? ذلك ተእዊሉ፣ ይህ ትንታኔው ነው፣ ይህ ፍቹ ነው። ማለም ተስጠዕ ዐለይሂ ሰብረን፣ አንተ ልትታገሰው ያልቻልካቸው ሶስቱ አጀንዳዎች ትንታኔው ይህን ይመስላል።
ወማ ፈዐልቱሁ አን አምሪ ይህን ደግሞ በፍቃድ አይደለም ያረኩት ከአላህ በወሒ በሬቨሌሽን ታዝዤ ነው። ረሕመተን ምን ረቢክ ይህ ደግሞ ከጌታ የሆነ ችሮታ ነው። የመርከቡ መበሳት፣ የልጁ መገደል፣ የግድግዳው እንደ አዲስ መቆም ለወደፊት እንተነትነዋለን። ረሕመተን ምን ረቢክ ከጌታ የሆነ እዝነት ችሮታ ነው አለ ሰይድና ኸዲር። ሱብሓነላህ የሚገርመው ይላሉ ዑለማ መጀመሪያ ላይ አይታችሁ ከሆነ ሲጀምር ኢነከ ለን ተስተጢዐ መዕየ ሰብረን የሚል ነው። ከዛ ቆይቶ ምን አሉ? ሰኡነቢኡከ ቢተእዊሊሂ ማ ለም ተስተጢዕ ዐለይሂ ሰብራ አሉ። ሶስተኛ ምን አሉ? ዛሊከ ተእዊሉ ማ ለም ተስተጢዕ ዐለይሂ ሰብራ። እያንዳንዱ ላይ ሐርፍ ጎሏል። የመጀመሪያው ላይ ያ ነበር ለን ተስተጢዐ። ሁለተኛው ላይ ምን አሉ? ኢነከ ለን ተስተጢዕ ሁለት ሆነ። ሶስተኛው ላይ ምን ሆነ? ያዋ ወደቀች ሁለተኛው። መጨረሻ ላይ ያውም ታውም ወደቀ። ኢነከ ዛሊከ ተእዊሉ ማ ለም ተስተዕ ዛሊከ ተእዊሉ ማ ለም ተስተዕ ዐለይሂ ሰብራ። ዑለማ ምን ይላሉ? ሙሳ ብዥታ ውስጥ ነበሩ ያለመቻል። ተስተጢዕ ማለት አትችልም ትችላለህ ማለት ነው። ለን ተስተጢዕ አትችልም ማለት ነው። መጀመሪያው ቃሉ እኮ ትርጉሙ አንድ ነው፣ ግን የእያንዳንዱ የፊደላት መጉደል የሙሳን ነገሩን የመረዳት ያለመታገሳቸውን ደረጃ ያሳያል። መጀመሪያ ላይ ምንም ስላልተነገራቸው በጭራሽ አትረዳውም ማለት ነው። ሁለተኛው ላይ በተወሰነ ብዥታው ተገፋል። ሶስተኛው ሰፍ ሙሉ ለሙሉ ተገፋል። ተስተዕ ዐለይሂ ሰብራ ቀለለ። አላህ ቁርአን ላይ ከነሱ ጋር አብረን እንድንፈስ ፈልጓል። ተስተጢዐ ተስተጢዕ ተስተዕ ዐለይሂ ሰብራ። ያንዳንዱ የቁርአን ሐርፍ ቦታቸው ላይ ነው የተቀመጡት። አንድ ሐርፍ ሲጎል ጥልቅ ማዕና አለው። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? የርሐሙላሁ አኺ ሙሳ ወንድሜ ሙሳ አላህ ይዘንለት። ለወዲቱ አነሁ ካነ ሰበር ትንሽ ቢታገስ እመኝ ነበር። ሐታ የቁሰ አላሁ ዐለይና ሚን አኽባሪሂማ አሉ። አላህ ብዙ ታሪክ እንዲተርክልን ትንሽ ሙሳ ቢታገስ እንዴት እመኝ ነበር። አሁን እነዚህ ሶስቱ ታሪኮች ማራኪ ናቸው። የአላህ ሚስጥር የበለጠ እንድናይ አድርጎናል። የበለጠ ቢታገስስ 10 20 እናይ ነበር ይላሉ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ሙሳና ኸዲር እዚህ ቦታ ላይ ተለያዩ። አስተምሮታቸው ግን አብሮን አለ፣ ጥልቅ ነው። ለወደፊት በአላህ ፍቃድ እንተነትነዋለን። አብራችሁን ቆዩ። ሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወላሂ የሚገርም ነው። እንዴት አባቱ ፍቺዎቹ የሙሳን ያለማታገስ የሱን ትዕግስት ማጣት አያችኋል። ትንሽ ቢቀጥልን ኖሮ ምን አለበት? የሚገርም ትንታኔ የሰጡልን ከድር ለካ ከአላህ ሙጂዛ ተልኮላቸው ነው። ከአላህ የተነግሯቸው ነው ይህን ድርጊት ያደረጉት እንጂ በራሳቸው አይደለም። ወላሂ ኢንሻአላህ በሚቀጥለው ክፍል ደግሞ ዝርዝሩን በደንብ ያስረዱናል። ኢንሻአላህ ዛሬ በሰማነው ከምንጠቀም አላህ ያደርገናል። ቤቱንም ሰብስክራይብ አድርጉ። ሰላም አለይኩም።